አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር 29 ዓመቴ ነው። ከባለቤቴ ጋር ትዳር ከመሰረትን 2 ዓመት አልፎናል። አሁን የ7 ወር ነፍሰ ጡር ነኝ። ባለቤቴ ከርግዝናዬ በፊት በሚገባ ይንከባከበኝ ነበር። ከርግዝናዬ በኋላ ግን ተለዋውጦብኛል። የበለጠ እንክብካቤ በሚያስፈልገኝ በዚህ ጊዜ እንዲህ በመሆኑ በጣም ተጨንቄያለሁ። ለምን እንዲህ እንደሆነ አልገባኝም። ከጠበቅኩት ፍጹም ተቃራኒ ነው የሆነብኝ። ሁለታችንም ልጅ እንፈልጋለን። ታዲያ እንዲህ የሆነው ለምንድን ነው? የጠበቀችውን ያጣች። አመሰግናለሁ እንዳልክና ማህደር። ከ2 ዓመት የትዳር ግንኙነት በኋላ የ7 ወር ነፍሰ ጡር መሆንሽን የገለጽሽልን፣ በዚህ በ2 ዓመቱ የትዳር ዘመን ውስጥ የሚገባውን እንክብካቤ ስታገኝ ቆይተሽ በ7 ወር የነፍሰ ጡር ዘመንሽ ግን ባለቤትሽ ተለውጦብሽ ያ እንክብካቤ ተነስቻለሁኝና ያ ደግሞ ጭንቀት ፈጥሮብኛል። ይህ ለምን እንደሆነ አልገባኝም። አግዙኝ እስቲ አብረን ተንትነው እያልሽን ነው። በመጀመሪያ ላመሰግንሽ ወዳለሁኝ። ምክንያቱም ይሄ ችግር የልጅ ፍላጎት ማጣ እንዳልሆነ ብረዳም ሌላ ምን እንደሆነ ስላላወቅኩኝ ባለቤቴን ለመረዳት እኔም ደግሞ ማግኘት የሚገባኝ እንክብካቤ እያገኙ ለመቀጠል መፍትሄ ይፈልጋልና ያንን ችግሩም እንደሆነ ካወቅን ወደ መፍትሄው ያቀርበናል የሚል እሳቤ ይዘሽ ስለመጣሽ ደስ ብሎኛል። በመቀጠልም እንግዲህ አንዳንድ ጊዜ የትዳር አጋሮቻችን ባህሪ በምናረግዝበት ጊዜ ለምን ይቀየራል የሚለውን ማንሳት ተገቢ ነው ብዬ ስለማስብ እሱን ብናወራ ደስ ይለኛል። በሕክምና ሳይንሱ ሜዲካል ሳይንሱ ላይ ብዙ ጊዜ የተለመደና የታመነ ባይሆንም በስነ ልቦናው ሳይንስ ላይ ግን የወንዶች ፕሬግናንሲ ወንዶችም የነፍሰ ጡር ጊዜ የሚሆንበት ጊዜ አለ። በተለይ ልክ ሴቷ የትዳር አጋራቸውን የሚመስል ነገር ማለት ነው ኢሚቴት የሚያደርግ አይነት የነፍሰ ጡርነት ጊዜ በወንዶችም ላይ እንደዚሁ ይከሰታል። ይህ አካላዊም ባይሆንም ስነ ልቦናዊ የሆነ ነው እና ሴቶቹ የሚሰማቸውን ስሜቶች እንደ ማቅለሽለሽ፣ እንደ ድብርት፣ የእንቅልፍ መረበሽ እንደዚህ አይነት ነገሮች አሉ፣ የክብደት መጨመር፣ እነዚህ አይነት ነገሮች በአካላዊም ሆነ በስነ ልቦናዊ መልክ ያንን የሚመሳሰል ነገር በወንዶቹም ላይ ይከሰታል እና ያ አንዳንድ ጊዜ ሴቶች የትዳር አጋራቸው ማለት ነው እንግዲህ በሚያረግዙበት ጊዜ ያ የእርግዝና ምልክቶቹም በወንዶቹም ላይ በተመሳሳይ ሁኔታ የሚከሰትበት ሲንድሮም ነው ይሉታል እና ኩቬት ሲንድሮም ወይም ደግሞ ሲምፓቴቲክ ፕሬግናንሲ ይሉታል በእንግሊዝኛው። አካላዊ ባይሆንም ነገር ግን በስነ ልቦናዊ ልክ ተመሳሳይ ነገር ስለሆነ አካላዊ ነገር ላይ ይገለጣል። ሳይኮሶማቲክ ኢልነስስ ብለን የምንላቸው ማለትም በተፈጥሮ እንግዲህ በሽታ አምጪ ከሆኑ ህዋሳት ይመልጣል አይደል? አንዳንድ በሽታዎች ከዛ የመነጩ ያልሆኑ ነገር ግን ከጭንቀት የተነሳ ከስነ ልቦና ቀውሶች የተነሳ የሚመጡ በሽታዎች በአካል ላይ ሲያርፉ ሳይኮሶማቲክ ኢልነስስ ብለን እንላቸዋለን። ምንም አይነት በሽታ አምጪ ህዋሳት ወይም ደግሞ በተፈጥሮ አንዳንድ መዛባቶች የሚመጡ ነገሮች ሳይሆኑ ከመጨናነቅ የተነሳ ስነልቦናዊ የሆነ ችግሮች በአካል ላይ ሲገለጡ እነዚህ ሳይኮሶማቲክ ኢልነስስ ብለን እንደምንላቸው ነው። ይሄ ኩቬት ሲንድሮም የሚባለው ወንዶች ሳያረግዙ ነገር ግን የትዳር አጋራቸው ስታረግዝ እነሱ ተመሳሳይ የሆነ ስሜት እንዲሰማቸው የሚያደርግ ማለት ነው። እንደውም አንዳንዶቹ ከተወለደ በኋላ አንዳንድ ሴቶች ይሄ ፖስት ፓርተም ዲፕሬሽን የሚባል ከወለዱ በኋላ በቃ የሚገቡበት የድባቴ መጠን አለ አይደል? አንዳንዶቹ ያንንም ጭምር ኤክስፒሪየንስ ያደርጉታል ይባላል እና እንግዲህ ይሄ ነገር በአብዛኛው እኔ አካላዊ ነው ብዬ ባላስብም በስነ ልቦናው ግን ሊሆን ይችላል። እንደዚህ በእርግጥ ይሄኛው ይፈጠር ባንቺ
የትዳር አጋር ላይ ወይም አይፈጠር አላወቅኩትም። ጥያቄሽ የሚያሳየው እሱም እንደኔ አይነት ምልክቶች ያሳያል ሳይሆን እኔ እንክብካቤ ፈልጌ እሱ ግን አልተንከባከበኝም የሚል ስለሆነ ምናልባትም እሱም ራሱ እንክብካቤ ፈልጎ ይሆን ብዬ ማሰብኩኝና ምክንያቱም አንቺ የሚሰሙሽ ስሜቶች እሱም ተሰምቶት ከሆነ እሱም ራሱ ተመሳሳይ እንክብካቤ የመፈለግ ነገር ይኖረው ይሆን የሚል ጥርጣሬ ውስጥ ገባሁኝ። ምናልባትም ደግሞ እሱ ካልሆነ አንዳንድ አባቶች አባት ሊሆኑ የተዘጋጁ የትዳር አጋሮች የአባትነት ሚና መጣብን የሚለው እንግዲህ ህይወት ይቀይራል አይደል? ልጅ በሚመጣበት ጊዜ የባልና ሚስት ህይወት ይቀየራል። በአጠቃላይ የህይወት ዘይቤዎች ይቀየራሉ። ስለዚህ ለዛ ዝግጁ ልጅ መፈለግ አንድ ነገር ነው። ነገር ግን የልብ መዘጋጀት እና የሁኔታዎች መዘጋጀት ደግሞ ሌላ ነገር ነው። ልክ ይሄ ነገር እየፈጠጠ ሲመጣ ሊያስፈራውም ይችላል። ስለዚህ መሸሽን ያንን ነገር ተነጋግሮ የመፍታት ነገር ሳይሆን ወደ ኋላ የማለትንና የመሸሽ ነገርም በአንዳንዶች በኩል ደግሞ የሚከሰቱ የትዳር አጋራቸው እርጉዝ በሚሆኑበት ጊዜ ይሄኛውም ነገር ሊከሰት ይችላል። ምናልባትም ደግሞ ከአንቺም ጋር ደግሞ ሊገናኝ ይችላል። ብዙ ጊዜ ሴቶች ነፍሰ ጡር በምንሆንበት ጊዜ የሆርሞኖች የንጥረ ነገሮች መዛባቶች ይመጣሉና ጭንቀትና ውጥረትን ሊፈጥር ይችላል እና እነዚህ ውጥረቶች በግንኙነቶቻችን ላይ ደግሞ ሊንጸባረቁ ይችላሉ። በግንኙነታችን ላይ ደግሞ በንግግሮቻችን ላይ በተግባቦታችን ላይ ጫና ሊፈጥሩ ይችላሉ። አለመስማማቶች ሊመጡ ይችላሉ። ስለዚህ ለአንቺ የሚያስፈልገውን እንክብካቤ ለማድረግ ሊቸግረው ይችላል። ስለዚህ አንዳንድ ጊዜ እርግዝና በግንኙነቶች ላይ የሚፈጥረው ራሱን የቻለ ጫና አለው እና የሚፈጥረው ጫና ውጥረት ወይም ደግሞ ጭንቀት ከዛም ጋር የተያያዙ ነገሮች የሚለወጡ ስለሆነ አካላዊ ነገሮች ሲለወጡ እንደገናም ደግሞ ይሄ ተግባቦቱም ግንኙነቱም አለመስማማቱ እንደዚህ ነገሮች ሊጨምሩ ስለሚችሉ ከእንክብካቤ ይልቅ ልክ እንደተጠቃ ሆኖ ራሱን ለመከላከል ወይም ደግሞ ወደ ሌላ ራሱን ዞር አድርጎ ከዛ እንዳትጣሉ ዞር ለማድረግ በዛ መልክ ራሱ ሊገልጸው ይችላል። ለማስተካከል ምንድነው የሚለው ነገር በእርግጥ አሁን ያደረኩት ያለሁት ምን ሊሆን ይችላል ነው። እንግዲህ ከአንቺ ጋር የተያያዘ ነው፣ ከራሱ ጋር የተያያዘ ነው፣ ከሁኔታዎች ጋር የተያያዘ ነው። የአባትነት ሚና ፍላጎትና ወይም ደግሞ አሁን ሲመጣ ደግሞ አለመጣጣም ነው ወይንስ ደግሞ አሁን እሷ ነፍሰ ጡር ናት እንግዲህ ብሎ ደግሞ ከሌላ ነገር ጋር የተያያዘ ነው የሚለው በእርግጥ ወሳኝነት ያለው ጥያቄ ነው። ግን አሁንም ከሃይፖቴሲስ ያለፈ ከመላምት ያለፈ ነገር መናገር አልቻልኩም። አንድ ነገር ግን ከጥያቄሽ የተረዳሁት ለምን እንዲህ እንደሆነ አልገባኝም። እንዳውም ተቃራኒ ነው፣ ከጠበቅኩት ተቃራኒ ነው። አልፈለገም እንዳለ ሁለታችንም ፈልገን ነው የመጣው ያልሽው ነገር ለምንድን ነው እንዲህ የሆነው የሚለው እኛን ነው እንጂ ጠየቅሽው እሱን አልጠየቅሽውም። ስለዚህ ጠይቄው ይሄንን አለኝ ብትኖረው እንደጠየቅሽው እረዳለሁ። አሁን ግን የጠበቅሽውን ያጣሽው እንጂ የጠየቅሽውን አይደለም ያጣሽው። ስለዚህ መጀመሪያ አንደኛው ማድረግ የሚገባን እኔ ይሄንን ጠብቄ ነበር፣ ይሄን እንድታደርግ ፈልጌ ነበር፣ በፊት ትንከባከበኝ ስለነበር አሁን ግን ያ እንክብካቤ ሲጎልብኝ እንዲህ አይነት ነገር ተፈጠረብኝ፣ እንዲህ አይነት ስሜት ተፈጠረብኝ፣ ምንድነው ጉዳዩ ብለሽ መጠየቅ አንደኛው ለዚህ መፍትሄ ልታገኝ የምትችይበት መንገድ ከእኛ ቅድመ ሀሳብ ከመደርደር ይልቅ የእሱ ሁኔታ ምንድን ነው የሚለውን ነገር በመጠየቅ አንደኛ መረዳት ትችያለሽ ብዬ አስባለሁ። ሁለተኛ ደግሞ አንቺ ራስሽ የምትጠረጥሪው ነገር ካለ በዚህ ምክንያት ሊሆን ይችላል ብለሽ አሁን እንደኔ እንደደረደድኩት ቅድመ ሀሳቦች በዚህ ምክንያት ሊሆን ይችላል። ያንተ እኔን ትሪት የምታደርግበት መንገድ ለእኔ የምትሰጠኝ እንክብካቤ ቀንሷልና ይሄ ደግሞ የስሜት መዛባት ሊያመጣብኝ ይችላል፣ አምጥቶብኛል ወይም ካመጣብሽ ማለት ነው። እንግዲህ የተለዋወጠው ነገር ግን እንክብካቤ በሚያስፈልገኝ ጊዜ ያንተ እንክብካቤ አለመኖር በግንኙነታችን ላይ በተግባቦታችን ላይ አንዳችን ሁለታችን ተስማምተው ወደፊት ለምናሳድጋቸው ልጆች እክል ይፈጥራል የሚለውን ነገር ማሳወቅ ከዚህ የተነሳ ነው ወይ ብለሽ እንደኔ ቅድመ ሀሳብ ካለሽ ምንድነው የሚስተካከለው ነገር ወይም ችግር ምንድነው እንደዚህ እንድትሆን ያደረገ ነገር ምንድነው የሚለው ክላሪፋይ በማድረግ አምጥተሽ በማቅረብ አሁንም ቢሆን ወደ ተግባቦት ነው የምንመልሰው ማለት ነው። እና በቅድመ ሀሳብ ካለሽ ደግሞ ቅድመ ሀሳብሽን እሱን በመጠየቅ እውነተኛ ትክክለኛው መረጃ ለማግኘት ይረዳሻል ብዬ አስባለሁ። በሶስተኛም ደረጃ አሁንም ከዚሁ ጋር ከተግባቦት ጋር የተያያዘ ነው። አንደኛ መጠየቅ ነው፣ ሁለተኛ ደግሞ
ደግሞ አንቺ ያሰብሽው ነገር ካለ ደግሞ ይሄ ሊሆን ይችላል ወይ ብሎ ችግሩን ማቅረብ ነው። በሶስተኛ ደረጃ ደግሞ እፈልጋለሁ ብለሽ የምትፈልጊውን ነገር ደግሞ ማሳወቅ ነው። እንግዲህ አንዳንድ ጊዜ እኛን ለመርዳት ሊሆን ይችላል ኢቭን ከኛም የሚርቁበት ምክንያት ማለት ነው። ማለት አልተመቸሽም ብዬ እንደዚህ ቦታ ልሰጥሽ ፈልጌ ነው ዞር ያልኩት ወይም ካንቺ የራኩት እንደዚህ ሊሉ ይችላሉ። ስለዚህ እነሱን መጠየቁና መፍትሄ የምትፈልጊው ነገር በዚህ መልኩ እንክብካቤ ማግኘት እፈልጋለሁ ብለሽ ብትናገሪ ለሱ ሊቀለው ይችላል እና እሱም ምናልባት ቅድመ ሐሳብ ውስጥ ከሆነ በዚህ መልክ ሊያጠራው ይችላል ብዬ አስባለሁ። እንክብካቤ ያልሽው ነገር ምንድነው የሚለው መተንተን ያስፈልጋል ነው። እንክብካቤ ለምሳሌ በፊት ወሲብ እናደርግ ነበር አሁን አናደርግም ከሆነ ነው ምን ማለት ነው? ይሄ እንክብካቤ የሚለው ሰፋ ያለ ቃል ነው እና ምናልባት እንክብካቤ የሚለውን ነገር አንስቶ መነጋገር ይጠቅም ይሆን በዚህ በኩል ብትንከባከበኝ የሚለው ማለት ነው። አንዳንድ ጊዜ ወንዶች የትዳር አጋራቸው በምታረግዝበት ጊዜ ከወሲብ ጋር በተያያዘ ለምሳሌ ነው የምለው ያለው ነገር ላትፈልግ ትችላለች ብለው ሊርቁ ይችላሉ ወይም ደግሞ አይመችም ብለው ሊርቁ ይችላሉ። እንክብካቤ ማለት የትኛው ነው የሚለው ነገር በደንብ እንድታጠሩ የፈለኩት ለዚህ ነው። ከምግብ ጋር የተያያዘ እንክብካቤ ነው፣ ከመጓጓዣ ጋር የተያያዘ እንክብካቤ ነው፣ ከስሜት ፍላጎት ጋር የተያያዘ እንክብካቤ ነው። የትኛውን እንክብካቤ የሚለውን ነገር ይሄንን አንዳንድ ጊዜ አጥርተው ስለማያውቁ ለዚህ ነው ይሄንን ሐሳብ ዘርዘር አድርጎ ከሱ ጋር መነጋገር አስፈላጊ ነው። እንደው ጠቅለል አድርጎ ማቅረብ በማያውቀው ነገር መክሰስ እንዳይሆንብን እንደዚህ ይሄንን ፍላጎትሽን ይሄን በተለይ እንክብካቤ ከሚለው ነገር ጋር ሰፋ አድርገሽ ብታቀርቢው የበለጠ ሊያግዝሽ ይችላል። የጠበቅሽውን እና ያጣሽውን ሊሰጥሽ ይችላል ብዬ ስለማስብ እንግዲህ ይቅናሽ። እንዳልክና ማህደር በሸገር